ጠበል አካባቢ ከሄዱ በኋላ መንፈሱ መስክሮ መንፈሱ ተናግሮ መንፈሱ አጋልጦ መንፈሱ እንዲህ ብሎ መንፈሱ ምናምን የምትሉ ሰዎች አላችሁ። የእግዚአብሔር ሰላም ከናንተ ጋር ይሁን። እንደምን ቆያችሁ? በጣም ብዙ ሰዎች ቤተክርስቲያን በተለይ ጠበል አካባቢ ከሄዱ በኋላ መንፈሱ መስክሮ መንፈሱ ተናግሮ መንፈሱ አጋልጦ መንፈሱ እንዲህ ብሎ መንፈሱ ምናምን የምትሉ ሰዎች አላችሁ። የትኛው መንፈስ? አዎ መንፈስ ይመሰክራል፣ መጽሐፍ እንደሚናገር። አዎ መንፈስ ይናገራል። የትኛው መንፈስ ነው ግን የመሰከረው? የትኛው መንፈስ ነው ያናገረው? ምክንያቱም መንፈስን ሁሉ አትመኑ መርምሩ ብሎናልና ቅዱስ መጽሐፍ። ቅዱሱ መንፈስ ወይስ ርኩሱ መንፈስ? በጣም ጥሩ ምትመልሱልኝ መቼም ርኩሱ መንፈስ ነው ብላችሁ የምትሉት። ታዲያ የርኩስ መንፈስን ምስክርነት በክርስቶስ ሥጋና ደም የተቀደሰ በጥምቀት የከበረ ክርስቲያን እንዴት ይሰማል? የርኩስ መንፈስ ንግግር፣ የርኩስ መንፈስ ሐሳብስ እንዴት ይደመጣል? እግዚአብሔርስ የሚላላኩት እልፍ አእላፋት መላእክት አጥቶ ነው ርኩስ መንፈስን ለቤተ መቅደሱ አገልግሎትና ሥርዓት የሚልከው? እንዴት ነው የምታስቡት? ነው ወይስ ርኩስ መንፈስን በዚህ መንፈሳዊ በሚመስል መንፈሳዊ ባልሆነ እሳቤ እንድንቀበለው ለማሳሰብ ነው? የማርቆስ ወንጌል ምዕራፍ 1 ቁጥር 21ን አንብቡት። ጌታ በሚያስተምርበትም ቦታ ላይ ርኩስ መንፈስ ያደረበት አንድ ሰው ነበረ። ያ መንፈስ መናገር፣ ያውም እውነት መናገር፣ ክርስቶስን የዳዊት ልጅ የእግዚአብሔር ቅዱሱ እያለ መናገር ሲጀምር ጌታችን ምንድነው ያለው? ዝም በል ነው ያለው። ርኩስ መንፈስ የሚናገረውና የርኩስ መንፈሱን ምስክርነት እንዲህ ነው የምትሉ ሁሉ ዝም በሉ።